ይስጥልኝ ውድ የፍሬ ሚዲያ ተከታታዮቼ እንዴት ቆያችሁ? ዛሬ ራሴን ላስተዋውቃችሁ መጥቻለሁ። ይሄ ቪዲዮ የመጀመሪያ ለማስታወሻ እንዲሆነኝ እነሆላችኋለሁ። እናንተም ደግሞ ተጋብዛችሁልኝ ሐሳባችሁን አስተያየታችሁን በሐሳብ መስጫ ኮሜንት ስር እንድታስቀምጡልኝ በትህትና ጠይቃለሁ። አብራችሁን ቆዩ። ዛሬ እንግዲህ ራሴን ላስተዋውቃችሁ ስመጣ ይሄ ቪዲዮ የመጀመሪያ ነው። ሎሚ ስኩል ትምህርት ቤት ላይ ከገባሁኝ ነው የዚህንም ያህል ቪዲዮ ለመቅረጽ ዝግጁ የሆንኩት ማለት ነው። ከዚህ በፊት ብዙም አይደለውም ወይ እንግዲህ ሚዲያ ላይ አክሰሱ የለኝም። እንዴት ነው ቲክቶክን እንዴት ነው ዩቲዩብን የምጠቀመው የሚለውን ነገር በደንብ አላቅም ነበረ። ያው እውቀት ካለመኖር ወደ ኋላ ቀርቻለሁ ማለት ነው በራሴ። አሁን ግን ሎሚ ስኩል ላይ በመግባቴ የተለያዩ አፕሊኬሽኖችን እንዴት ነው የምጠቀመው የሚለውን እውቀቱን እያገኘው እገኛለሁ። አሁንም ወደፊትም እንግዲህ ከሎሚ ትምህርት ቤት ጋር ጉዞዬን እያደረኩኝ ከዚህ በላይ እውቀቶችን እንደማገኝ ነው ማምነው። ለሱም ደግሞ እጅግ በጣም ደስተኛ ነኝ። በእውነት በሎሚ ስኩል ተማሪዎች ስም ተስፍሽ ያረርጊውን እጅግ አርጌ አመሰግናለሁ። ምክንያቱም ከዚህ በፊት እሱ ይህንን ቻንስ ባይሰጠን ኖሮ ይህንን ያህልም እውቀት ላናገኝ እንችላለን። የሌሎችን እየተመለከትን ነበረ የምንቆየው እና ይሄ ነገር ደግሞ ለእኛ የደውል ማንቂያ ነው ብዬ ነው ማስበው በራሴ እና እጅግ በጣም ደስተኛ ነኝ ስለ እውነት። ምክንያቱም እኔ ከዚህ በፊት ቲክቶክ ላይ ወይ የሆነ ዩቱብ ላይ የሚተላለፍ ነገሮችን ከማዳመጥ ውጭ እኔ እንዴት ነው ሶሻል ሚዲያን ልጠቀም የምችለውን ብዬ ለእውቀትም ጥረት አላደረኩም። ስለዚህ ይሄንን እንደዚህ አድርጋችሁ ነው እናንተም በራሳችሁ መጠቀም ትችላላችሁ እንደማንኛውም የሶሻል ሚዲያ ከተጠቃሚነት ወደ ጠቃሚነት ማለፍ ትችላላችሁ ብሎ የማንቂያ ደውል ሰጥቶናል ተስፍሽ። ሁላችንም ደግሞ በርትተን የሶሻል ሚዲያ ፕላትፎርም ጋር አክሰሳችንን የራሳችንን ኮንተንት ይዘን በእውቀት ደረጃ ብዙ እውቀት እያለን ድፍረት ሳይኖረን ሚዲያ ላይ ያልወጣን ስላለን ይሄ ድፍረታችሁን እያዳበራችሁ ወደ ሚዲያ እየመጣችሁ የራሳችሁን ገቢ የራሳችሁንም እየጠቀማችሁ ሌሎች ዜጎቻችሁንም እንድትጠቅሙ ነው ተስፋ ማረገው ሁላችንም። እና ስለዚህ ሁላችንም እንበርታ፣ እንበረታታ ብዬ ነው እንግዲህ መልእክት ላስተላለፍ የምወደው። ሁላችሁም በርቱልኝ። አብራችሁን ስለቆያችሁ እጅግ አርጌ አመሰግናለሁ። ክብረት ይስጥልኝ። ጤና ይስጥልኝ።